እዚህ ጋር የምታዩት ቲክቶክ ላይ ስክሮል ማድረግ አቁሜ ወደዚህኛው አፕ ሽፍት ካረኩ በኋላ እየተከፈልኩት ያለሁት ብር ነው። ተምረ ነው እዚህ ላይ እየሰራ ያለው ወይም ደግሞ ምን አይነት ስኪል ቢኖር ነው እየሰራ ያለው ለምትሉኝ ሰዎች ደግሞ ምንም አይነት ስኪል የለኝም። አፑን አወረድኩኝ እና የአፑን አጠቃቀም በደንብ አድርጌ ተረድቼ እየሰራው ስለሆነ ነው። ኦልሞስት ወደ አሁን ወደ 3ኛ ወሬ እየሄድክ ነው እና ደግሞ አሁን በቀን 1500 ብር እየሰራው ነው እና እዚህ ጋር በምታዩት መልክ ደግሞ በየቀኑ የሰራውትን በቴሌ ብር ዊዝድሮ ማድረግ ይችላል። የባንክ አማራጮች አሉ። እናንተም ጆይን አድርጋችሁ ለመስራት ለምትፈልጉ ሰዎች ስለ አፑ ትንሽ ነገር ልበላችሁ ማለት ነው። እዚህ ጋር የምታዩት አፕ ቦሎ ይባላል። ቦሎ ምንድነው? የሶሻል ኔትወርኪንግ አፕ ነው እና እዚህ አፕ ላይ ጆይን አድርጋችሁ ለመስራት ምን ያስፈልጋችኋል? ምንድነው ክራይቴሪያው የሚለው ነገር ስናይ ደግሞ አፕ ላይ ጆይን አድርጋችሁ ለመስራት መጀመሪያ የሚያስፈልጋችሁ ነገር ምንድነው? ስልክና ኢንተርኔት አክሰስ ካላችሁ ከዛ በቀጣይ ያለውን አፑን አውርዳችሁ ታስኮችን ኮምፕሊት ማድረግ ነው። አዳዲስ ሆናችሁ ስትገቡ በየቀኑ $0.5 ይሰጣችኋል። እና ደግሞ ቀደም ብዬ እንደገለጽኩት የሰራችሁትንም ብር በቴሌ ብርም በአዋሽም በአቢሲኒያም በንግድ ባንክም በፈለጋችሁበት ሜትድ ወደ ኪሳችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። እናንተ ብቻ $10 መድረስ አለባችሁ። $10 ስትደርሱ በየቀኑ ዊዝድሮ ማድረግ ትችላላችሁ ማለት ነው። ያው ሰው እኔ በየቀኑ $10 ነው ሜክ እያደረኩኝ ያለሁት which means 1500 ማለት ነው። በደንብ አድርጋችሁ ጠንክራችሁ በሰራችሁ ቁጥር ገቢያችሁ ከፍ እያለ ይሄዳል ማለት ነው። እና ጆይን ለማድረግ አንድ ስቴፕ ነው መሄድ የሚጠበቅባችሁ። መጀመሪያ ይሄንን ቤት ፎሎ ማድረግ አይርሱ። ከዛ ደግሞ በዚህ ጋር የሚያዩት ቴሌግራም ዩዘርኔም ቱቶሪያል ሰርቼላችኋለሁ። ቴሌግራም ላይ ገብታችሁ ጆይን ማድረግ ትችላላችሁ። አፕሊኬሽኑ እዛ አለ፣ አካውንት መክፈት አለ፣ የቀን ስራ መስራት አለ፣ ብር ዊዝድሮ ማድረግ አለ። ሁሉም ነገር እዛ ላይ አስቀምጬላችኋለሁ። እና ይህን ቪዲዮ ኦንላይን ስራ ለመስራት ለሚፈልግ ሰው ሼር ማድረጋችሁን አትርሱ። ቴንክ ዩ